ምን አይነት መረጃ ብትይዥ ነው በዚህ ማታ ቤት የመጣሽው? ያው እንድናወራ ስለፈለኩኝ ነው። ለማውራት ነው ቤቴ ድረስ መጣሽው? አዎ ዝና፣ እኔ እኮ ታሳዝነኛለህ። አንተን የመሰለው እንትን ሚስቱን አጥቶ ብቻውን ታሞ ወድቆ ማየት በጣም ያሳዝናል። ካዘንሽልኝ ሞገስ የት እንዳለ ፈልጊና ሰብኪ። ጠፍቶ አይቀርም፣ ግን ያው መታገስ አለብህ። እንዴት ልታገስ? ምን ልታገስ? ትንሽ ወሬ የማገኝበት ፍንጭ መኖር አልነበረበት? አለበት ዝና፣ ግን አንተን በጣም ስለሚፈሩ በጣም ጀግና እንደሆንኩ ስለሚያውቁ ጉድጓድ ቆፍረው ተደበቁ። ግን አሁን ሲጨንቃቸው መውጣታቸው አይቀርም። እስኪ ና እናውራ። እስኪ ቁጭ በል። ከንፈሬን ሰሚን እኮ ነው የሚለው። እኔ እሱን ታውጫለሽ እያላሰብኩ ነበር፣ ግን ደግሞ ህግ ነው፣ መከበር አለበት። ኧረ እባክህ ይህም እኮ እንደዛ ነው የሚለው። ይህ ታምር መሆን አለበት። አይሽ በቃ ፈጣሪ ልስሚ ሁሉም ወረቀቶች በአንድ ጽሑፍ ቀይሯቸዋል ማለት ነው። ተው እባክህ። እንዴ እሱ አይቻልም። እስኪ ስለ ልጅነት ንገረኝ። ከምሮ እፈልጋለሁ። ቆይ እንዴት ነው ያደግከው? እስኪ ንገረኝ። እኔ ያደግኩት በሉላ ነው። በግርፋት ነው ያደግኩት፣ በጩኸት በጭንቀት ነው ያደግኩት። ልጅ እያለህ ከረባሽ ነበርክ? በጣም ዝምተኛ ነበርኩ። ከሚባለው በላይ ፈሪ ልጅ ነበርኩ። እና ታዲያ ለምን ነበር የምትገረፈው? ተመትቼ ወደ ቤት ስገባ አባቴ እንደ ዶሮ ዘግዝቦ ነበር የሚገርፈኝ እና ጸብ ስለምፈራ አባቴ ይገርፈኝ ነበር። ይህንን የምታየውን ዝና የፈጠረው አባቴ ነው። እና ከመገረፍ ውጭ ሌላ ምንም የልጅነት ስታይል ትዝ አይለኝም። ወደኋላ ስመለስ አይምሮ